አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ በትላንትናው ዕለት በልጆቻቸው ተሞሸሩ። ይህ እንግዲህ የዘመዶች ባህሪ ቤተሰቦቻችን ባላቸው አቅም ላይ የተመሰረተ እንደሆነ ታውቃላችሁ። ከፈጣሪያችሁ ይልቅ አብዛኞቻችሁ የምታመልኩት ሰውን ነው። ምን ለማለት ፈልገሽ ምናምን ያላችሁ ነው አይደል? አዎ ሰዎችን ነገሮችን ነው የምታመልኩት እንጂ በጭራሽ ፈጣሪያችሁን የማታመልኩት። ብዙ ነገሮች ዛሬ ብዙ ሰዎች ዲኤስቲቪ ዲኮደራቸውን ከቤት ሲያወጡ አየሁኝና ትክክል ናቸው። እኔም የዛሬ 3 ወር 4 ወር እንደዚህ አይነት ስሜት ተሰምቶኝ ነበር። 6000 ብር ነው ለበዓል በግ የገዛሁት። ምንም ያክል ሙክት በግ እንዴት አድርጌ እንደሆነ ንገራችሁ ማታ 1 2 3 4 5 6000 ብር ነው ለበዓል በግ የገዛሁት። ምንም ያክል ሙክት በግ እንዴት አድርጌ እንደሆነ ንገራችሁ ማታ የሆነ ቦታ ድሬ ማለት ነው የመጣውኝ እያለ ጠዋት ገና ሲመጣ ገና እየመጣ ነው በጎቹን እየነዳቸው እምቢ አለው። ከዴና ቢ ወረድኩኝ ማለት እምቢ ብለው ነው በጎቹ እንዴት ነዳና ነው እምቢ አታውቅኝም። በተለያየ ቋንቋ የሰራሁት ቲክቶክ አሳየሁት። ከዛ ከጎን ፊት ለፊት ጠጅ ቤት ነበረ። እዛ ገባን ለጋስ እስከም እያየናቸው እዚህ ጋር ያያቸው ብዬ ከዛ ቋቋ አድርገን ሁለቱን እንዳረግን አግብተሻል አረ ባልጠፋ ባል የለም በቃ ባል የለም። ዝም ብለሽ ነው የምታወሪ የሚመስለን ብዙ ነገር ላይ ታወሪያለሽ። ብናገባሽ ራሱ እንዴት ይሆናል እንዴት ይሰራል ምናምን ብለው አያገቡኝም። አንተስ ስራው ይፈትቻለሁ ለጀግና አንተ በስማ አልኩትኝ። ከዛ ባስማማልሃለሁ አሁን ሸጥልሃለሁ። እሺ አንድ ላይ እንሸጣለን። አንተ ደግሞ ባልኩት አይደል ምናምን ስለ እሺ ያለ ወጣን። ከዛ ፎርድ ያዘ፣ ትልቅ ቀይ ፎርድ ያዘ። ልጅ በጣም አይ ምናምን ስለ ሲያኝ ከዛ በካከሳም ስለሽ ወረደ። በጉድ ከዛ ቆንጆ ነው ሙክቱ ሻኛውን ይኸው ብቻ ላቱን አየው ምናምን ብዬ ከዛ 15000 ብር ሱጣ አድርጎ ፎርድ ያስከልሽ ግን እኛ ሰፈር ነው ያየኝ ኮነኛ ሰፈር በአካል ቆንጆ ነኝ። ድንገተኛ ሰፈር ኮንክ ብዬ ነው ስንት ነው የምትወጣው። ከዛ ሌላም አንድ ሴት መጣች። ከዛ ተሳስቀን ሁሉ ምን ራሱ እንደበቅ ጠጁ እዚህ ላይ ወጥቶ እንደበቅ ማለት ነው ያማረኝ ማለት። ከዛ በፊት ብዬ 6000 ብር አለኝ። ያዛት በቃ እንደዋወላለን። በሚቀጥለው በዓል እንዲሁ ነው ምን ሰራው አልኩት። እስኪ ማን ነው እንደኔ ዶሮ ቁሌት ሲያቁላላ በወይን ማቁላላት የሚወደው? እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቁላላ ነው ማለት ነውና በርበሬ ስታሹ እንደ ሪኮመንዴሽን እኔ ስለሰራልኝ ነው። ምንም አይነት ዋሳ ታረጉ በወይን ጠብ ያረጋችሁ እስኪያልቅ ድረስ እሽት አርጉትና በጣም የሚጣፍጥ ዶሮ ነው የሚወጣው። በኔ ይሁንባችሁ። ይሄው ያንቺ ምክር ሰምታ ወራቤቴ በኔ ሁሉባችሁ ስትሰምታ እንዳንቺ ወይኗን ግልብጥ አድርጋ ዶሮ ውስጥ ስርት ከዛ ነስቲ የባል ምሳ ተቋደሽ ብላ ጠራችኝ። እኔ ምንም ጎረቤት ሲጠራ ነው አይባልም ብዬ መሄድ ይሄው ዶሮ ጥበልቼ ጨብ ብዬላችኋለሁ። ምን አይነት የጠላት ምክር ነው? ቆይ ምንድነው? እንዳትሰሟት ፕሊስ እኔ ነኝ ይቀጣ። 15000 ብር የተገዛችው ወግ እንግዲህ ሆስፒታል እንደገባች እየተገለጸ ይገኛል። ከላይ እንደምታዩት እንግዲህ በአሁኑ ሰዓት ላይ እጅግ ታማ ግሉኮስ ተሰጥቷት እንግዲህ በግሉኮስ ነው ያለችው ማለት ነው። ለበዓል እንድትደርስ እንግዲህ ሁላችሁም የበኩላችሁን ተማጽኖ አድርጉልኝ እየተባለ ይገኛል። ብዙዎቻችን የዘመዶች ባህሪ ቤተሰቦቻችን ባላቸው አቅም ላይ የተመሰረተ እንደሆነ ታውቃላችሁ። ማለት እነሱ በጣም ሩድ ከሆኑና መጥፎ ከሆኑብን ቤተሰቦቻችን ምንም አይነት ቤኔፊት ጥቅም አይሰጡም ብለው ስለሚያስቡ ነው። በጣም ደግሞ ናይስ ከሆኑ ለኛ ቤተሰቦቻችን የሆነ አይነት ጥቅም እየሰጧቸው ነው ማለት ነው። ስለዚህ ዘመዶቻችሁ የሚያሳዩአችሁ ባህሪ በቤተሰቦቻችሁ ጥቅም ሰጪነት ወይ ደግሞ ጥቅም ሰጪ አለመሆን ላይ የተመሰረተ ነው ማለት ነው። ዛሬ ብዙ ሰዎች ዲኤስቲቪ ዲኮደራቸውን ከቤት ሲያወጡ አየሁኝና ትክክል ናቸው። እኔም የዛሬ 3 ወር 4 ወር እንደዚህ አይነት ስሜት ተሰምቶኝ ነበር። ከዲኤስቲቪ ደውሉላል በመስመር በቢሮ ስልክና 10 የሆነ ስልክ አላቸው። እኔ ደውሉና እንዴት ነው ዲኤስቲቪ ተመቾት ምናምን ብለው ይጠይቋል፣ አስተያየት እንድትሰጣቸው ማለት ነው። ከዛ ይሄን ያህል ብር ጨምረው እኮ ወደዚህኛው ፓኬጅ ማሳደግ ይችላሉ ምናምን እያሉ በቃ ብር የሚሰበስቡበትን ነገር ብቻ ነው የሚያወሩና ጥያቄ ጠየቋት። በየጊዜው በትንሹ 3 ወር አንድ ፊልም ልታሳዩ ትችላላችሁ በጣም በተደጋጋሚ። ይሄን ዲኤስቲቪ ነው ቤት ያስገባውበት አንደኛ ምክንያት ኳስ ለማየት ነው።
እሱንም በሳምንት እንደው ፕሪሚየር ሊግ ከሆነ ቅዳሜና እሁድ ነው ልታይ የምትችለው። ሁሉ ጊዜ ከሰኞ እስከ ሰኞ ኳስ አታይበትም እና ቻምፒየንስ ሊግም ቢሆን አልፎ አልፎ ነው የምታይበት። ከዛ ውጪ ግን ቻናል እየቀያየሩ ለማየት እኔ አሁን የኢትዮጵያ ቻናሎች ምናምን ፕሮግራሞች አላይም። ወይ ፊልም ላይ ነው የሚሆነው፣ ወይ ኳስ ላይ ነው፣ ወይ ደግሞ አንዳንድ ጊዜ ቤስ ላይ ነው የሚሆነው እና ለምንድነው ፊልም የሚደጋገመው? ተከፍሎ የሚታይበት ቻናል ተከፍሎ የማይታይበት ቻናል አሁን አረብ ዲሽ ላይ የምናውቀው ነው፣ ረጅም ዓመት የተጠቀምንበት ነው። የተለያዩ የፊልም ቻናሎች ላይ ብዙ ፊልሞች እያየን ነው ይኖር ነው ገብቷል። እዚህ ጋር ግን ከፍለህ የምትጠቀምበት እንትን ላይ አንድ ወር እኮ ሊደጋግሙት ይችላሉ። ከዛ እንደው ምንም ጎርቷቸው ሳይሆን እሺ ሁለተኛውንም ወር ሶስተኛውንም ወር አንድ ፊልም ግን እየከፈልክ የምታይበት ነገር የለም። በቃ እኔ አይደለሁም ልጄ እስክትታዘብ ባለቤቴ እስክትታዘብ ድረስ ማለት ነውና በቃ ለዲኤስቲቪ ያለን ነገር በጣም የወረደ ነው። አሁን ይሄንን ወር ብቻ ነው ስለከፈልኩበት የምጠቀመው። ከዚህ በኋላ ዲኤስቲቪ የሚባል ቻናል ቤቴ አይኖርም። ምክንያቱም ዝም ብዬ ብር አልገፈግፍም ለሆነ ድርጅት ማለት ነው። እና እየደወላችሁም ሰውን በዛ ላይ በየጊዜው ብር ትጨምራላችሁ ምናምን ስጠይቃት ዶላር ጭማሪ ምናምን ማለት የሚያስጨምር እኮ ቻናል ሆኖ ቢጨመር ምናምን እኮ ችግር የለውም። እንደገና በስንት ጊዜ አንድ የሚታይ ቻምፒየንስ ሊግም እሱን ለማየት ይሄኛውን ቻናል አሳድጉ ይሄኛው ብር ጨምሩ እያሉ ሰው መገፍገፍ ይሄ ዝርፊያ ከዝርፊያ ያልተናነሰ ነገር ነውና የዲኤስቲቪ ዲኮደራችሁን ከቤታችሁ ያወጣችሁ ሰዎች ትክክለኛ ውሳኔ ነው የወሰናችሁ። ለቀልድ ብለው ወንበሯ ላይ የወረቀት ማጣበቂያ መርፌ ያስቀምጡባታል። እናም ልክ ስትቀመጥ ቆዳዋን በስቶ ይወጋታል። የዛኔ በጩኸት ታቀልጠዋለች። ግን ፕራንክ ነው ሲሏት መሳቅ ትጀምራለች። ነገር ግን ከጥቂት ቀናቶች በኋላ የህመም ስሜት ይሰማት ጀመር። ለካስ መርፌው ላይ ባክቴሪያ ነበረና የዛኔ ሲወጋት ወደ ደም ስሯ ተቀላቅሎ ገብቷል። ኢንፌክሽኑም በፍጥነት በመሰራጨት የደም መመረዝ ያጋጥማታል። ዶክተሮችም ሊያድኗት የተቻላቸውን ጥረት ያደረጉ ቢሆንም ከሞት ግን ልታመልጥ አልቻለችም። የታሪኳ ባለቤት እቺ ናት። እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም። ደግሞ አሁን እኮ ከጠፋ አይገኝም። በዛ ላይ ውድ ነው አባቴ። አይዞህ ቀን ይደርሰዋል። አሁን እስካሁን አዝዬሃለሁ። ትንሽ ቆይተ ደግሞ ሆዴ ውስጥ ትቀመጣለህ። አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ አንተንም እበላሃለሁ እናንተን ሁለታችሁን ደግሞ እጠጣችኋለሁ። አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ በትላንትናው ዕለት በልጆቻቸው ተሞሸሩ። ይህ እንግዲህ ለልጆቻቸው ምን ያህል አስደሳች እንደሆነ መገመት ይከብዳል። በመሃላቸው 5 ልጆች አሏቸው። ከ24 ዓመት በፊት ተጋብተው እንግዲህ በ10 ዓመት በትዳር ቆይተው 14 ዓመት በፊት ነው የተፋቱት። እንግዲህ 14 ዓመት በፍቺ ከኖሩ በኋላ ነው እንግዲህ አሁን ላይ እንደገና እየተጣመሩትና በአንድ ሰሞን ሰይፉ ሾው ላይ ቀርበው በጣም መነጋገሪያ መሆናቸው የሚታወስ ነው። ብቻ ለሁሉም እንኳን ደስ አላችሁ በሏቸው። በእኔም በኩል እንኳን ደስ አላችሁ ብያለሁ። Say hey Miss Carter. Say hey Miss Carter. Give me some. የብሽኔ ፍቅር ያላንቺ መኖር እንደማልችልና ምን ያህል እንደምወድሽ ታውቂያለሽ። ግን አይደል? አውቃለሁ። እኔም በጣም ነው የምወደው። ያላችሁን አምጡ። እኔ ወንድም 5 ሳንቲም የለንም። እኔም ሁሉ ነገሬ፣ ዓለሜ፣ ፍቅሬ፣ ህይወቴ፣ ገንዘቤ፣ ንብረቴ የምላት እሷ ነች። እሷን ሰራት ምን ሄሎ አባዬ እንዴት ነህ? ይቅርታ ማን ልበል? ማን ነህ? ልጅ ነኝ። አላወቀኝም እንዴ? ይቅርታ አላወቀውም። እንደውም የወለድከኝ አስታወስኩ። እንዴት ነህ ጎረምሳው? አለው አባዬ። እኔ ምን ባለፈው ልክልሃለሁ ያልከኝን ጫማ እኮ እስካሁን አላክልኝም። በሰላም ነው? አዎ ልልክልህ ነበረ፣ ግን የሆነ ነገር ትዝ አለኝ። ምን ትዝ አለ? አለመላክ እንደምችል አባዬ። በቃ አሜሪካ ስትሆን ጨዋታ ሁሉ ያጨመረ አይደለ? እኔ ምን አባዬ፣ ለምን ለጫማ ያሰብክልኝም ብር በካሽጎ አማካኝነት ወደ ኢትዮጵያ ኤምፔሳ አካውንት ልከህልኝ የ10% ቦነስና የ1 ጂቢ ስጦታ አናገኝም? እኔ ደግሞ ኤምፔሳን ተጠቅሜ የመብራት ክፍያዎችን በተጨማሪ መክፈል እችላለሁ። ካላመንከኝ ደግሞ የኤምፔሳ አካውንትን ፎሎ አድርገህ ሙሉ መረጃውን ከዛ ማግኘት ትችላለህ። ገባህ አባዬ? ሄሎ ደስ ላከልኝ። አመሰግናለሁ አባዬ። ማነህ?